ሰላም ክቡራን ቤተሰቦቻችን በአሰልጣኝ ሮበን አሞሪም ስር የቁልቁለት ጉዞውን የተያያዘው ማንቸስተር ዩናይትድ በስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ወደ ብሬንትፎርድ አምርቶ 3-1 የሆነ አሰቃቂ ሽንፈት ደርሶበታል ማለት ነው። አሁን ማንቸስተር ዩናይትድ ሲጫወት መመልከት በጣም ሰቆቃ ነው ወይ ደግሞ ለዩናይትድ ደጋፊዎች በጣም የሚያሳቅቅ ነው። ምክንያቱም ተገናኝተው ተለማምደው የሚያውቁ አይመስሉም። እንዲሁ ተሰባስበው የሚጫወቱ የሰፈር ልጆች ነበር የሚመስሉት። አሰልጣኙ ምንም አይነት ሐሳብ የሚያስብ ወይ ደግሞ ማፍለቅ የሚችል አይመስልም ነበር ተች ላይኑ ላይ ሲንቀሳቀስም ሆነ ሲቀመጥ። ማንቸስተር ዩናይትድ በዚህ ከቀጠለ መጨረሻው ምን ወይም ደግሞ ፋይናል ሲዝኑ ሲጠናቀቅ የት ላይ እንደሚያርፍ እርግጠኛ ሆኖ መናገር አይቻልም። ፍጹም ቅርጽ የሌለው ተጫዋቾቹ ምን ማድረግ እንደሚፈልጉ መረዳት የሚከብድ ወይም ደግሞ የሚቸግር ቡድኑ ፍጹም ውህደት የሌለው ቡድን ነው። እንዲሁም ደግሞ ተነሳሽነትም ሆነ ወኔ የቡድን መንፈስ ለመለያ መጫወት የሚባል ነገር አይታይባቸውም። አሰልጣኝ ሮበን አሞሪም ከዚህ ሽንፈት በኋላ በዩናይትድ ብዙ የሚቆይ ከሆነ አስደናቂ ይሆናል ማለት ነው።